እምነት የሚባለው ነገር ትሰማለህ፣ እየሰማው መጥቶ ውስጥ ይገባል። ሲገባ የሚሰማ የምታውቀው ነገር አለ፣ ታውቀዋለህ። በቃ you know it። እሱን በእምነት አፕላይ ስታደርግ ነው እምነት ማለት። ፍላጎትህን ሁሉ ኢሞሽንና ስሜትህን በሙሉ በማከናወን አመንኩ ማለት አይቻልም። እሱ አይደለም እምነት። የድርቅናውን የኔን ያህል የሞከረ እዚህ ቸርች ውስጥ ከእናንተ ውስጥ አንድ ሰው እንደሌለ እርግጠኛ ነኝ። ልጅ ሆኜ 12 ዓመት ሆኜ ጌታን ተቀበልኩና ብዙ ሞኝነት ነው መሞክረው የነበረው። በእምነት ያላደረግኩት ነገር የለም። it doesn't work። አሁን ግን ስለ እምነት ገብቶኛል። ስሜት አይደለም፣ ድርድር አይደለም፣ እግዚአብሔርን እጅ መጠምዘዣም አይደለም። እምነት ህግ ነው። ህጉን ስታከብር ይሰራልሃል። it will work። faith works the same way. You speak, you act, and the Lord responds. Faith is already established in the realm of the spirit. You don't create it. You engage in it. ኤሌክትሪክ የፈጠረ ሰው እንደሌለ ታውቃላችሁ። ኤሌክትሮንስ፣ ፕሮቶንስ፣ ኒውትሮንስ ምናምን የሚባሉ ነገር የፈጠረ ሰው እኮ የለም። ዲስከቨር ነው የተደረገው። ከዛ በኋላ በሽቦ አድርጎ ሄዶ እንዲህ አይነት ማብራት እንደሚያመጣ አወቁና ማኒፑሌት አድርገው ለኛ ማብራት አደረጉልን እንጂ እግዚአብሔር ዓለም ከመፈጠሩ በፊት ነው ከምድር ጋር የፈጠረው ነበረ። ኤሌክትሮንስ፣ ፕሮቶንስ ልክ ሲገባቸው ይሄው እንደዚህ አድርጎ አሳዩ። እምነት መንፈሳዊ ዓለም ላይ ያለ ነገር ስለሆነ ከሱ ጋር መተባበር ብቻ ነው። መተባበር ሲጀምር ላንተ ይሰራልሃል። አበሻ እምነት እንደማይወድ ታውቃላችሁ። አበሻ ነገ 100 ብር ሰጣለሁ ከምለውና አሁን 10 ብር ሰጣለሁ ያሁን 10 ሰጠኝ። ተፈጥሯችን እንደዚህ። አንድ ቻይና የሆነ የሚያምር ነገር ይዘህ ካየ እንዴት ነው የሚሰራው በምንድን ነው የሚሰራው ብሎ ነው የሚጠይቅ። አበሻ ሰጠኝ ነው በእናትህ። ቻይናው አሳይ ነው ሰርቶታል። የዛሬ 60 ዓመት ቻይናዎች አሁን እኛ ያለንበት አይነት ድህነት እንደነበሩ ታውቃላችሁ። ረሃብ ገብቶ ጠራርጓቸው እንደሄደ ታውቃላችሁ። ሉክ ዘመና አሁን አሜሪካኖች ደንግጠዋል። እዚህ ኤአይ ሲሰሩ እነዛ ጋር አስበልጦ ይሰራሉ። ይሄን ያን ሲሰራ እነዛ አስበልጦ ይሰራሉ። የእምነት ኃይላትን እንነጋገር። the force of faith እምነት እንዲሰራ የሚያደርገው ነገር አንዱ ምንድነው? ፍቅር ነው። ገላትያ 5:6 በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ በመገረዝ ቢሆን ወይ አለመገረዝ አይጠቅምም። for if we are in Christ Jesus neither circumcision nor uncircumcision means anything but only faith activated and expressed and working through love. አይገርምም? faith doesn't work through starving, it flows through revelation of God's love. የእግዚአብሔርን ፍቅር በማወቅ ነው እምነት የሚሰራው። the deeper your intimacy with God the more confidence you walk in. ከእግዚአብሔር ጋር ያለን ኢንቲሜሲ ከእግዚአብሔር ጋር ያለን ቅርርብ እግዚአብሔርን ማወቅና መውደድ እምነታችን ላይ ኮንፊደንሳችን ይጨምራል። እሱን በማወቅ ከቅዱሳን ሁሉ ጋር ስፋቱና ጥልቀቱ ከፍታውና ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ ክርስቶስን በእምነት በልባችሁ እንዲኖር በፍቅር የሚሰራ እምነት እግዚአብሔርን በመውደድ ባልንጀራን በመውደድ እምነት አክቲቬትድ ይሆን። ነዳጁ ነው ፍቅር። መኪና የፈለገ የሚያምር አዲስ ቢኖር አዲስ መኪና ሰሞኑን እዚህ ያስገብተን ነበር፣ ነዳጅ የለውም። እንዳሮጌ መኪና ነው የሚለው። ምን እንደሆነ አተን በኋላ ስናቅ ነዳጅ የለውም። ነዳጁን ስናደርግልን ነዳጁ የእምነት ነዳጅ ፍቅር ነው። እግዚአብሔር ሆይ አንተን እንደወደድ እርዳኝ። ሁለተኛ ትሪገር ማድረግ ማቀባበል። ያ ደግሞ ምንድነው? ኮንፌሽን ነው። ሮሜ 10:8 ከ8 እስከ 10
you load faith in your heart but you release it through your mouth እንደ ጥይትስ እንደ ሽጉጥ አስቡ ጥይቱን ተተተተ የምታስገባው በመስማት ነው አርገ የምታቀባብለው በምንድን ነው በኮንፌሽን ነገር ግን ምን ይላል በአፍህም በልብህም ሆኖ ቃሉ ቀርቦልሃል ይህም የምንሰብከው የእምነት ቃል ነው በልብህም በአፍህም ሆኖ ቃሉ ቀርቦልሃል the word of faith the more you speak it the more you say it the more you visualize it